ክብር ለመድኃኒታችንና ለአምላካችን ይሁን። አርብ ሰኔ 10 2014 ዓ.ም ጥብቅ የጸሎት ስርዓት በሚል ርዕስ ፓስተር ክሪስ የዕለቱን የራፕሶዲ ኦፍ ሮያልቲስ መልእክት አካፍለውናል። እሱንም አቀርባለሁ። የመግቢያ ጥቅሱ ሕዝቡንም አሰናብቶ ይጸልይ ዘንድ ብቻውን ወደ ተራራ ወጣ፣ በመሸም ጊዜ ብቻውን በዚያ ነበር። ማቴዎስ ምዕራፍ 14 ቁጥር 23። ፓስተር ይቀጥላሉ። ጸሎት የክህነት አገልግሎታችን አካል ነው። መጽሐፍ ቅዱስ ሰዎች ሳይታክቱ ዘወትር ሊጸልዩ እንዲገባቸው እንጂ ተስፋ መቁረጥ የለባቸውም ይላል። ጌታ ኢየሱስ የጸሎትን አስፈላጊነትና ኃይል በተግባራዊ ምሳሌዎች አሳይቶናል። ማርቆስ 1 ቁጥር 35 ማለዳ ተነስቶ ገና ሌሊት ሳለ ወጣ፣ ወደ ምድረ በዳም ሄዶ በዚያ ጸለየ ይለናል። ሉቃስ ምዕራፍ 15 ቁጥር 6 ነገር ግን እርሱ ወደ ምድረ በዳ ፈቀቅ ብሎ ይጸልይ ነበር ይላል። ኢየሱስ በጸሎት ሕይወቱ ስርዓት ነበረው። እኛም እሱን መምሰል አለብን። እናንተ በእግዚአብሔር ሰራዊት ውስጥ ወታደር ናችሁ እና የወታደር መለያ ምልክት ስርዓት ነው። ክርስትና የመንፈሳዊ ተግሣጽ ሕይወት ጥሪ ነው። ልታዳብሩት የሚገባ ስርዓት ያለው የጸሎት ሕይወት አለ እና እሱን አውጥቶ መተው ወይም ለእድል መተው አትችሉም። በተሰማኝ ጊዜ ጸልያለሁ ማለት አትችሉም። በዚህ ሰራዊት ውስጥ በሚሰማችሁ ጊዜ ወይም ስለተሰማችሁ ነገሮችን አታደርጉም። ነገሮችን የምታደርጉበት ምክንያት ማድረግ ስላለባችሁ ነው። በጊዜ ሰሌዳችሁ መሰረት ነገሮችን ታከናውናላችሁ። ሰዎች ተቀባይነት የላቸውም። የታቀዱ የጸሎት ጊዜያት ዕለት ተዕለት የእንቅስቃሴያችሁ ዋና አካል መሆን አለባቸው። በመጀመሪያ የግል የጸሎት መርሃ ግብር ሊኖራችሁ ይገባል። በእንደዚህ አይነት ጊዜያት ምንም ተጨማሪ ነገር አስፈላጊ መሆን የለበትም። ራሳችሁን ስርዓት አስይዙ እና ጸልዩ። ትኩረትን የሚከፋፍሉ ነገሮችን አስወግዱ። በሁለተኛ ደረጃ በአካልም ሆነ በኦንላይን እየተሳተፋችሁ ከሆነ የጋራ የጸሎት ጊዜያችሁን በቁም ነገር ውሰዱ። ይህ የአጥቢያ ቤተክርስቲያን አባል መሆን ከብዙ ጥቅሞች አንዱ ነው። ቤተክርስቲያናት አወቃቀሮች አሏቸው እና የክርስቶስ አካል አባላት በአጠቃላይ ቤተክርስቲያን ናቸው። በቤተ ክርስቲያን መዋቅር ለተለያዩ የሴል ቡድኖች የተመደበ ጸሎት ጊዜያች ሊኖሩ ይችላሉ። ወይም በሌላ ቤተ ክርስቲያን በተወሰነ ጊዜ ውስጥ አብሮ መጸለይ ይቻላል። የእሱ አካል መሆናቸውን እርግጠኛ ሆኑ። በሰኞ፣ ሮብ እና አርብ 15 ደቂቃ ከቀኑ 8 ሰዓት እስከ 12 ሰዓት ልንጸልይ በፓስተር ክሪስ ላይቭ ሱፐርቫይዘር በኩል በኪንግ ቻት የጸሎት ማሳወቂያችን እንልካለን። የእሱ አካል ሆኖ በዚህ መድረክ ላይ ከኛ ጋር እየጸለያችሁ ካልሆነ በዚህ ጸሎት ጊዜያት በዓለም ዙሪያ ካሉ ሚሊዮኖች ጋር ለመጸለይ ተመዝገቡ። የማንቂያ ደወል አድርጉ። ክብር እግዚአብሔር ይሁን። ጸሎት ውድ አባት ሆይ ፈቃድን በምድርና በሰዎች ሕይወት ውስጥ ለማስፈጸም ከአንተ ጋር ለመጸለይ እና ከጎን ለመቆም ስለሰጠኝ እድል አመሰግናለሁ። አይኖቼ ለመንፈሳዊ እውነታዎች ክፍት ናቸው እና ሀሳቦች ለመንፈስ ተገልጠዋል። እናም ከጊዜ ወደ ጊዜ እየጨመረ በሚሄደው ክብር እንዴት እያደረጉኝ ነው። በኢየሱስ ስም አሜን። ለተጨማሪ ጽናት የሉቃስ ወንጌል ምዕራፍ 18 ቁጥር 1፣ ሮሜ 8 ቁጥር 6-7፣ ኤፌሶን 6-18። መልካም ቀን ይሁንላችሁ። ተባርካችኋል።